እንግዲህ አንድ ሁለት ጊዜ ተመስግቤያለሁ ልክ ስትመጣ ጫማን ታወልቃለህ እቃን እዚህ ታደርጋለህ ታስመዘግባለህ ከዛ በኋላ እቃዎች ወደዛ ይሄዳሉ ጫማዎቹ ቀበቶዎችን ሁሉ ነገር እዚህ ታወልቅና እዛች ጋር ትሄዳለህ በወረፋ 10 ደቂቃ የመጣው ፀሐይ ትሞቃለህ ከዛ በኋላ ሰዓቱ ሲደወል ትሄዳለህ ሌሎቹ ደግሞ 10 minutes a day ያቺ ማማነች ፖሊሶች እዚህ ላይ ነው የሚሆኑት አዎ እነዚህ ክሊኒኮች ናቸው ይሄ መጀመሪያ ወደ 2003 2002 አካባቢ የሴቶች የሚታሰሩበት ነበር መጀመሪያ 2002 2003 እዚህ ነበሩ ለምሳሌ እነ ሪዮት እዚህ ውስጥ የነበሩት ከዛ በኋላ ሴቶች ላይኛው ከዚህ እኔ ነበርኩበት ጊዜ ከዛ ከቆርቆሮ በላይ ያሉ አሉ ይሄ ወንዶች ነው እዚህ ጋር የሚቆዩት እስረኞች አንደኛ በተለያየ ምክንያት እዛ ውስጥ ለምሳሌ አንድ ጊዜ ሁከት ፈጥራቸዋል ወይም የረሃብ አድማ አድርጋቸዋል ተብለን እና ዮናታን ተስፋዬ ጋራ ከሌሎቹ ጋር ተለይተን እዚህ ጋር ቆይተናል ስዊድኖቹም የነበሩ ጊዜ እዚህኛው ክፍል ውስጥ ነው የነበሩት ሌላ ጊዜ ደግሞ በሌሎቹ ታራሚዎች ላይ ማስረጃ የሚሆኑ እንትኖች አሉ ታራሚዎች ራሳቸው አሉ ስለዚህ እነሱ ለብቻ ይወጡና እዚህ ጋር ይቆያሉ ማለት ነው ከሌሎቹ እንዳይገናኙ ከዛ እየተወሰዱ ሄደው ምስክር መስክረውባቸው ይሄዳሉ ስለዚህ አንደኛ ነገር a little bit privileged የሆኑ ሰዎች እዚህ ጋር ይሆናሉ የውጪ ሰዎች ካሉ እዚህ ይሆናሉ ወይንም በሌላ ምክንያት እንዲገለሉ የተፈለጉ ሰዎች እዚህ ጋር ይሆናሉ እዚህ ላይ የሚደረግ ምርመራ የሚካሄድባቸው ሰዎች ድምጻቸው ይሰማል አንድ ጊዜ የተደረገው ምንድነው እኔና ዮናታን ተስፋዬ ሆነን እዚህ ሳለን አንድ ሰው ይደበደብ ነበር እዚህ ላይና እጅግ በጣም ነበር የሚጮኸው ኦሮምኛ ነበር ወየውና ጄስና አርሜኮ ማሎኮ ማልማይ እያለ ይጮህ ነበርና እዚህ ሆነን ሰማን ከዛ በኋላ ምግብ ልንበላ ቀርበን ነበር ምግብ መብላት አልቻልንም መጨረሻ ላይ በብዙ ወደ ግማሽ ሰዓት ወይ አንድ ሰዓት ያህል ከተደበደበ በኋላ ለመጨረሻ ጊዜ በጣም ሲመታና ሲያጓራ ሰምተናል ከዛ በኋላ ያ ሰው ተጎትቶ ሲወጣ ነው በእንትኑ የሰማ ነው ላይክሊ ሞቶ ነው ማለት ነው ስለዚህ ጧት ተነስተን ማታ ምራት ሳንበላ አድረን ጧት ተነስተን ቁርስ መብላት አልቻልንም ወደዚህ ስንጠራ እዚህ ሰው ገላችኋል ብለን ስንጠይቅ ዮናታንንም እኔንም የተለያየ ስፍራ ወስደውናል ማለት ነው ከዚህ እንዳንሰማ ሌላ ጊዜ ምርመራ ሲደረግ እንዳይሰማ ማለት ነው ለማንኛውም እዚህ ሶስቱ ክፍሎች ውስጥ እዚህ ላይኛው ክፍል ውስጥ የሚደረጉ ነገሮች ሁሉ በትክክል የሚሰሙበት ክፍል ነው አሳዛኝ ነው እዛ መመርመር ይሻላል እዚህ ሆኖ ከመታሰርና ከመስማት ማለት ነው አዎ እነዚህ እንግዲህ ይሄው ኢንግሬቭድ የሆኑ እነዚህ አሁን የሰው ስሞች ናቸው ታያላችሁ የሰው ስሞች ያንዳንዱ ሰው ሚስማርም ይሁን ምንም ይሁን ባገኘው ነገር ሁሉ ስሙን ይቀርጻል እዚህ ላይ ስክሪፕቶ መቼስ አይገኝም ስክሪፕቶ ከተገኘ ደግሞ በስክሪፕቶ ይጽፋል ይሄ ሁሉ ስም ነበር እንዳለ እና ሁሉም ክፍሎች ውስጥ የሰው ስሞች አሉ ይሄው እዚህ ጋር አለ ግማሹ ስለ እምነት ይጽፋል ግማሹ የመጣበትን ግማሹ የታሰረበትን ግማሹ ስሙን ግማሹ ወንጀሉን ግማሹ የመጣበትን ድርጅት ያንን ሁሉ ይናገራሉ እዚህ ይሄ ባይቀባ ኖሮ ትልቅ ታሪክ ማስታወሻ ነው ለቴ የተመላለስኩበት ክፍል ላይ ነበረች የተወሰኑ ወራት የቆየውባት ነች እዚህ ጋር አብሮኝ ከነበሩት ውስጥ ዮናታን ተስፋዬ ረጋሳ እዚህ ክፍል ውስጥ ነበረ ቅድም እንዳልኩት ይሄ ከዚህ በላይ ሴቶች ነበረ ለማንኛውም በዚህ በኩል አንዳንድ ጊዜ ተቃውሟችንን የምንገልጽበት ከሴቶችም ጋር ሆነን አብረን የምንዘምርበት የትግል መዝሙሮች ያወጣን አብረን እነሱም ከኛ እየተቀበሉ የምንዘምርበት ክፍል ነበረ ይሄ ለተወሰነ ጊዜ ቆየውባት ክፍል ስለሆነች እንደው አይት አርጌ ለመውጣት ነው ክፍል ነች ያው ጣውላ ክፍል ተብሎ የሚጠራው ነው ቀድሞ ይሄ ነገር አልነበረም ቀለም የለውም እዚህ ላይ ሰው ስሞች አሉ በስክሪፕቶ የሚጻፉ በሚስማር ወይም በተለያየ መንገድ እየተቆፈሩ
አንዳንድ ማስታወሻዎች የሚቀመጡበት ነበር አሁን እንዳያችሁት ነው መስኮት የለውም መስኮት የሚባለው እንግዲህ ለዚች ለብርሃንም ለአየርም ብዙም ሰው ኖረ ትንሽም ሰው ኖረ ብዙ ጊዜ ብዙ ሰዎች በዛ በኩል ሄደው ወደ ፀሐይ ለመሞቅ ስለሚወጡ እዚህ ክፍል ውስጥ ያሉ ሰዎች እንዳይታዩ ይፈልጋል ስለዚህ ያው ተዘግቶ ነው የሚውለው ለማለት ይቻላል ከነሱ ጋራ ሰላምታ መባባልም አንዳንድ ነገሮችም ስለማይፈቀዱ ዝግ ሆኖ የሚቆይበት ጊዜ እጅግ በጣም ብዙ ነው አቶ ኃይሌ የሚባሉ አንድ ከጎንደር የመጡ ሰው ነበሩ ከኛ ጋራ ሌላ ደግሞ አንድ ከጋሙ ጎፋ የመጣ ልጅ ነበረ ሌላው ተስፋ ዮናታን ተስፋ ያለ ከነሱ ጋራ የተወሰኑ ወራትን እዚች አካባቢ አሳልፈናል አሁን ቅድም እንዳልኳቸው ነው እዚህ ላይ ሰው ሲደበደብ በመስማታችን ምግብ ሳንበላ ውለን ያደርንባቸው ጊዜያት አሉ እጅግ በጣም ያዘነን ያለቅስን ሰዎች ሲደበደቡና ሲመቱ አንጀታችን አልችል ይያለ ከነሱ ጋር ሲምፓታይዝ የምናደርግበት ሀዘናችንን የምንጋራበት ብዙ ጊዜ እንደውም ከሚመረመሩ ሰዎች ይልቅ ጫናው በእኛ ላይ የበረታ ነበር በተለይ አንድ ቀን የካቲት 30 ዕለት አሁን የነገርኳችሁ ኢንሲደንት ሰው ተደብድቦ እየሰማን ህይወቱ ያለፈበት ሁኔታና ህክምና በሚያስፈልግበት ጊዜ ሐኪሞች ሲመጡ እዚህ ጋር ወንበር ያረጋሉ እዚህ ጋር ወጥቶ አንዳንድ እዚህ ጋር ሆነ ተመረመራለ ማለት ነው አዎ እዚህ ጋር ሐኪሙ እዚህ ቁጭ ይላል አንተ እዚህ ጋር ትጠየቃለህ ማለት ነው ምግብም ከዚህ ነው እየመጣን የምንወስደው ምግብ ከዚህ ነው የሚወሰደው ህክምና እዚህ ጋር ነው ዳያግኖስድ የሚሆነው እና እንግዲህ እዚህ ያው ብዙ ክፍሎች አሉ አዎ ለሁለተኛ ጊዜ ተመልሼ ስመጣ ያረፍኩበት ክፍል ይሄ ነው ለሁለተኛ ጊዜ ተመልሼ ስመጣ ያረፍኩበት ክፍል ይሄ ነው 10 ቁጥር ይባላል አሁን ቁጥሩን አላውቅም እንደዚህ ቀለም አልነበረውም በጣም ይቀዘቅዛል ያን ጊዜ ግን ምንም የለም እዚህ እንደምታዩት ምንም መብራት የለም ምንም መስኮት የለም ይሄው የምታዩት እቺ መተንፈሻ ብቻ እቺ ያለች ቢያንስ እዚህ ውስጥ 23 24 ሰው ይኖራል ከዛ በላይ እኔ የገባው ጊዜ እዚህ 23 ሰዎች ነበሩ 23 ሰዎች እንደዚህም ትተኛለ ያው የምትመገበው እዚሁ ነው ፌስታል እዚህ ጋር ይነጠፋል ምግብ ሁሉ እዚህ በፌስታሉ ላይ ፍራሽ አዎ አለ ፍራሽ እዚህ ላይ በፌስታል እዚህ ተሻምተህ ትበላለህ ውሃው እዚህ ነው ሽንት ቤት እቃው እዚህ ነው የምንለብሳቸው ልብሶችም እዚሁ ናቸው ሁሉም ነገር እዚሁ ነው የሚፈዘው ሁሉም ነገር እዚሁ ነው ለሽንት ቤት በ24 ሰዓት ከሰዓት ጧት አንዴ ትወጣለህ ማታ ደግሞ አንድ ጊዜ ትወጣለህ ያው እንደምታዩት ይሄን ነገር ብታጠፋውና ብታየው ምን እንደሚመስል ጥሩ ነው እስቲ አንድ ጊዜ አጥፋው እንግዲህ ያኛው መጀመሪያ የገባንበት ክፍል 10 ቁጥር ነው ከዛ ቀጥሎ ያለው 9 ነው ይሄ 8 ነው ይሄ 8 ቁጥር ለአራት ቦታ ነው የተከፈለው ስለዚህ እዚህኛው አንድ ክፍል ነው ይሄ ሌላኛው ክፍል ነው ይሄ ሌላ ነው ይሄ ሌላኛው ክፍል ነው ስለዚህ አንድ ጊዜ ወደዚህ እኔ መጀመሪያ የታሰርኩ ጊዜ በሚቀጥለው ክፍል ውስጥ ኦልባና ነበረ ኦልባና ሌሊሳ የኔ ደግሞ ከሱ ፊት ለፊት ያለው ክፍል ነው እዚህ የተወሰነ ጊዜ ቆይተናል ይሄው እንግዲህ እንደምታዩት መኝታው ያው እንደዚህ ነው የሚቀመጠው ይሄ ሲከፈት ስለማስከፍተው የሽንት መያዣ እቃ አለ ስለዚህ የሽንት እቃውን እዚህ ጋር ነው የምታረገው ትራስ አጠገብ ማለት ነው
ነው ወይ ምክንያቱም ስለማዘጋና ስለማስከፍት እዚህ የሸተተ ምንም ይያለ ያስነጠስክ ምንም ይያልክ እዚው ነው እንትን የምትለው ማለት ነው ክረምት ደግሞ እጅግ በጣም ይቀዘቅዛል እዛ ላይ እነዚህ በሮች ሙሉ በሙሉ እንደምታዩት መስኮትም የለውም ምንም ነገር የለውም እነዚህ ነገሮች አሁን የተቀቡ ናቸው እንደዚህ አይነት ይሄ እስር ቤት ተብሎ ሊገለጽ አይችልም ያን ጊዜ ይሄ ጭቃ የሚመስል እጅግ በጣም አጸያፊ ሽታው የማያስገባ እኔ መጀመሪያ የመጣሁለት ከራባቴ ከዩኒቨርሲቲ እንደተያዝኩ ነው መጥቼ እዚህ ጋር የገባሁት ማለት ነው and it was the experience was so horrible እንደመጣ እዚሁ ነው የምትገባው ማለት ነው ስለዚህ ከክፍሎቹ ሁሉ መጥፎ የሚባሉት አራቱ ክፍሎች እነዚህ ናቸው ማለት ነው እነዚህ እንግዲህ የሰው ስሞች ያዙ ነበሩ ቀድሞ አሁን አጥፍተውታል ይሄው እዚህ ጋርም የሆነ ኢንግሬቭድ የሆነ የሰው ስም አለ በአጠቃላይ እዚህ ያሉት ባይ ዘ ዌይ የኦሮሞ ስሞች ናቸው ሙሉ በሙሉ ሊባል በሚችል ደረጃ በሁሉም ግርግዳዎች ላይ ተጽፎ የምታገኛቸው ስሞች የኦሮሞ ስሞች ናቸው ምክንያቱም 95% ወይም ከዛ በላይ የሚሆኑ ታሳሪዎች የነበሩት ኦሮሞዎች ናቸው በዚህ ስፍራ የሚነጋገሩት ሲጮሁም ሲመቱም ሲደበደቡም የሚያለቅሱት ምን የሚሉት በኦሮምኛ ቋንቋ ነው ስማቸው ተጠርቶ ሌሊት መጥተው ሲወሰዱ የምትሰማው ነገር ተመሳሳይ ነው እነዚህ በሮች ሲከፈቱና ሲዘጉ እጅግ በጣም የተለየ ስሜት የሚሰጡ ናቸው እጅግ በጣም የሚያስደነግጡ ልብን ለሁለት የሚከፍሉ ናቸው ፖሊሶቹ ሲከፍቱ እንደዚህ አድርገው እንኳን አይከፍቱም ይሄ የአንደኛው ቆሌ የመግፈፊያና የማስደንገጫም ስለሆነ ይሄንን በቃ እንደዚህ እንትን ሲሉ በቃ ልብ ካንተ ለቃ የሄደች እስኪመስል ድረስ ነው ማለት ነው ስለዚህ እንደምታዩት ኤክስትሪምሊ ጨለማ ነው ስለዚህ በዚህ ቤት ውስጥ ስትገባ ይምሽ ይንጋ ስንት ሰዓት እንደሆነ በምንም ተአምር ልታውቅ የምትችለው የቁርስ ሰዓት ደርሷል ቁርስ ሲባል ወይም ምሳ ሲባል ወይም ራት ሲባል ድንገት ካወቅ ነው አለበለዚያ በምንም መንገድ ልታውቅ አትችልም እቺ ናት እንግዲህ ያለችው ነገሩ ይሄ ነው ማለት ነው እንግዲህ ይሄ ያው 8-4-8-2 ምንላቸው ክፍሎች ጠባቦቹ በጣም መጥፎቹ ቀንም ሌሊትም ጨለማ የሆነባቸው መስኮትም የሌላቸው ክፍሎች እጅግ በጣም አደገኛ የሚባሉ ታሳሪዎች የሚታሰሩበት ስፍራ ነው እዛ ውስጥ ከነበሩት ውስጥ ይሄ ወንድሜ አለ አጠገቤ ደረጀ መርጋ ደበሎ ይባላል ደረጀ መርጋ ደበሎ ከአባቱ ጋራ አቶ መርጋ ደበሎም እስር ቤት አብሮ የነበሩበት ሁኔታ ነው እና እዚህ ክፍል ውስጥ የተወሰነ ጊዜ አሳልፏል ሲመጣ አተኛኘታቸው ወደ 10 ምናምን ሞሉት ወደዚህ ወደ ላይ ነው የተኙት 26 ሰው ከኔ ጋር እንደዚህ 10 ምናምኖቹ እንደዚህ ተኙ ሌሎቹ እንደዚህ ተኙ እዚች ጋር እቃዎች አሉ ሃይላንዶች ባልዲ ምናምን የሚሸናበት አለ ምክንያቱም ስለማይፈቀድ ሁለት ጊዜ ብቻ ነው በቀን የሚፈቀደው ለሊት 11 ሰዓት እና ከቀኑ 10 ሰዓት እዚህ ጋር ሃይላንዶች ነበሩ እዚህ ጋር ምናምን ምግብም ይቀመጣል ምግብ እዚህ ነው የሚቀመጠው እኔም የምተኛበት አጣውኝ ስመጣ የነበሩ ሰዎች አብዛኛው ስመጣ ከየት መጣሉ በኦሮምኛ ከዚሁ ነው አልኳቸው በጣም ደነገጡ አብዛኛው የኦሮሞ ተወላጆች ነበሩ እዚህ አስተኙኝ የተኛሁት እኔ ቦታ ስለጠፋ እንዲ መሃል ላይ ነው ተኛሁት እግራቸው ላይ ግማሽ ወደ ታች ግማሽ ወደ ላይ ተኝቶ እኔ መሃል ላይ ተኛውኝ እዚህ ነበርኩ እንግዲህና እዚህ ውስጥ ብዙ ስቃይ ነው ያየነው እውነት ለመናገር ብዙ ሰዎችም እዚህ ውስጥ ስለነበሩ ለምርመራ ይወሰዱ ነበር እኔም ልክ 4 ሰዓት መጥቼ 6 ሰዓት አካባቢ ተወሰድኩኝ እስከ 9 ሰዓት መረመሩኝ መለሱኝ በቀን 3-4 ጊዜ መመርመር አለ እዚህ ብዙ ሰዎች እንግዲህ የደሙ እንዲ ተቀጥቅጠው ሰውነታቸው አብጦ ተሰባብረው ይመጣሉ እና ሲመጡ ልክ ቅድም በቀለ እንዳለ ይሄን ነገር ይከፍቱትና ልክ ሲከፍቱት እንዲ በርግጫ ነው ምናምን በሩ የሚመቱት ፖሊሶቹ ልክ ሲሞቱ ጓ ይላል ሁላችንም ብድግ እንላለን በጣም የደከመ ሰው አምጥቶ ላላችን ላይ ወረውራሉ ከዛ ምናደርገው ቫዝሊን ነገር ይፈቀድ ነበር ቫዝሊን ይዘን እነሱ ማሽት ነበር እናሻቸዋለን እናጽናናቸዋለን የተደበደቡትን ይደሙታሉ በጣም ይደሙዋሉና እዛ ላይ ያላንድም ታሰርባቸው ብሊታቸው ላይ የሚታሰር ሰዎች ነበሩ በተለይ እዚህ ከጎነ የሚተኛ ሙሉ ነጥብ የሚባል ሰውዬ አለ እዚህ ወደ ግንጪ አካባቢ ነው በጣም ብዙ ጊዜ ተደብድቦ በጣም ከባድ ጉዳት ደርሶበት ነበርና ሁሌ ስራችን እሱ በተወሰደ ጊዜ ለማሽት መዘጋጀት ነበር ስራችን በቃ እሱ ማሽት ማጽናናት ነው እና ሰውዬ ጮሄ ያለቀሰ ይመጣል እዚህ ነበር ብዙ ሰዎች ነበር እንግዲህ ቦንሳ ኃይሉ አሸብሮንቾ እኔ ግርማ ጥሩ ነው የሚባል አንድ ዘፋኝ አለ
ብዙ ሰዎች ነበር 3 ወር እዚህ ውስጥ ቆየሁኝ ጨለማ ነው ክልፍሉ እንዳያችሁት ምግብም እዚሁ ነው የምንመገበው ምግብ ሲመጣ ለጋራ ስለምንመገብ መመገቢያችን ፌስታል ነበር ፌስታሉን ቀደን አጥበን እናስቀምጣለን እሱ ላይ ፍራሹ ላይ ተነስተን ማለት ነው ምግብ ለመብላት እንግዲህ ግማሹ መቆም አለበት እየቆምን ምግቡን እዚህ ላይ እንዘረጋለን ፌስታሉ ዘርግተን እንመገባለን ከዛ በኋላ ደግሞ ጠቅለን እናስቀምጣለን ሽታችንም እዚህ ነው የምንሸናው የሚያሳዝነው ደግሞ እንደዛ አንዳንዴ በሳምንት አንድ ጊዜ ነው ሻወር መታጠብ ይቻላል አንድ ጊዜ የምንታጠበው ለ26 ስለሆነ በጣም እንትን አለ ሙቀት አለ ላብ አለ በዛ ላይ ደግሞ አንዳንድ ሰዎች ወዳቸውን ይቆርጣቸውና እዚሁ ነው የሚቀመጡት ፌስታል ላይ ነው የሚቀመጡት አይፈቀድላቸው ለሁለት ጊዜ ብቻ ነው እሱንም እዚሁ ነው አስረም እናስቀምጠው ሽንታችንም እዚሁ ነው ያለው ምግባችንም እዚሁ ነው ያለው ለ26 እና በጣም ወርስት ፕሌስ ነበር በጣም ከባድ ነበር ከምርመራ በላይ ይሄ ሳይቤሪያ ነው የሚባለው አጠቃላይ ይሄ እንትኑ ይሄ ሴል ሙሉ ሳይቤሪያ ነው የሚባለው በጣም ቀዝቃዛ ስለሆነ ሳይቤሪያ ነው የሚባለው ልብሳችንም እዛ ላይ ነው የምናደርገው ልክ እዛ ላይ ስናደርግ ጨለማ ይሆናል ይሄ ነገር ይዘጋል በቃ እዚህ ውስጥ 3 ወር ነው ቆየሁት ከዛ በኋላ ነው ወደ 1 ወር ደግሞ ሸራተን ወደ የሚባል ቦታ የተወሰድኩት እዚህ አሁን ከተቀባን በኋላ የሚያስፈራ ከመቀባቱ በፊት ግድግዳው ራሱ ምን ይመስላል ግድግዳው በጣም ጥቁር ነው እንትኑ ልክ ውጪ ላይ እንዳለ ውጪ ላም ተቀብቷል ቀለም በርግጥ በጣም ጥቁር ነው ግድግዳው የሚያስፈራ ነበር ስማችን ነበር ለምሳሌ የኔ ስም እዚህ አካባቢ ጽፌ ነበር እዚህ አካባቢ ላይ ስምን ጽፌ ነበር ብዙ ሰው እዚህ ጋር ጽሁፎች ይታያሉ ጽፈን ነበር ይጻፍ ነበር ስም ይጻፍ ነበር እንደብቀውም ነገር እዚህ ሆነ ነው እንደብቀው እንደምታወቀው እዚህ ሆነን ብዙ ጽሁፎችን ያወጣን ነበር ግን የተጻፈው መጥፋቱ እንዴት ተሰማ በጣም ነው የሚሰማው መጥፋት አልነበረበትም ምክንያቱም ሙዚየም እስከሆነ ድረስ ሰዎች ማየት እስካለባቸው ይሄ ነገር በግልጽ መቀመጥ አለበት የቀለም መቀባትም አያስፈልግም እንደነበረው ቢቀመጥ ነው ሙዚየምነቱም ታሪኩንም ሊያቆይ የሚችለው ነንጃ እንግዲህ ያን ነገር ለማጥፋፋትና ቀለል አድርጎ ለማሳየት ተደረገ ሙከራ ይመስለኛል እንጂ እንዲመደረገ አልነበረበትም Chicken gabu manida Rim nim tiru te sum nim tiru da pida Kana walla le geryo bani falmatan Sabao fi ti barsaro kugen no dilasan Fumne sirbina kese kenya mada Ichi mi mani bol maragada Fumne sirbina kese kenya mada Ichi mi mani bol maragada Sanga እዚህ ጋር አንድ በርሜል ይኖራል እዚህ ጋር ውሃ አለ ምክንያቱም ውሃ ከውስጥ ብዙ ጊዜ ስለሚቋረጥ ውሃ በተቋረጠ ጊዜ ለመጠቀሚያ እንዲሆን አንድ በርሜል እዚህ ይቀመጣል በቃ ያገኘ ሰው ሁሉ ያጠለቀ ፊቱንም የሚታጠበው እጁንም የሚታጠበው ገላውንም የሚታጠበው ከሽንት ቤት ሲወጣም ከሽንት ቤት ወደ ሽንት ቤት ሲገባም ባንድ አይነት እቃ ያጠለቅ ከአንድ አይነት እቃ ውስጥ እየተጠቀምክ ነው የምትሄደው ማለት ነው ስለዚህ ተቅማጥ ትውከት እነዚህ የመሳሰሉ ነገሮች በቃ ሁሉንም የሚያጣድፉ ነበሩ አንዳንድ ጊዜ ተቅማጥና ትውከት በሚኖርበት ጊዜ ሽንት ቤቱ እንደምታዩት 3 ክፍል ብቻ ነው እዚህ ጋር ግን በስንት መቶ የሚቆጠር ሰው ነው ያለው ስለዚህ ቆመህ ለመጠበቅ እንኳን ጊዜ የለህም ራሱ ላይ የሚለቅ የሚጸዳዳ ብዙ ሰው አለ እዚህ ያለ ማለት ነው ያን ጊዜ በቃ ምንም ማድረግ አይቻልም ከነልብስ ላይ የለቀቀ ራሱ ላይ ያስታወከ ህክምና ሳያገኝ እንደዚህ ስንት ስቃይ ውስጥ አልፎ የሚሄድ የሚሞትም ብዙ ሰው አለ ማለት ነው Kana walla le geryo bani falmatan Sabao fi ti barsaro kugen no dilasan Fumne sirbina kese kenya mada እዚህ ታስሮ ነበር እስኪ ምን ያስታውሳሉ እስኪ በፊት የነበረው ሁኔታ ይንገሩ እንዳለ ጨለማ ነበር ብርሃን በዚች ጭላንጭል እሷ ነበር የምናየው አሁን ግን ይሄው እንዳለ ተሰርቷል ቀለምም ተቀብቷል ቀለም በመቀባቱ ምን ይሰማታል በጣም ነው ቅር ያለኝ ብዙ አይነት ጥቅሶች ነበሩ ሰው ብሶቱንም እንትኑንም ገልጾ የሚጽፍ
ይጻፈ ነበር በጣም በዛ ነበር የምንደበረው እስኪ አሁን ያስታውሳሉ ከነኛ ጽሁፎች አዎ ለሁሉም ፈጣሪ ያውቃል ይሄን ቀን ያልፋል ጊዜው ይለወጣል አሳሪው ታሳሪ ይሆናል አዎ ስንት አመት ነው የታሰሩት እኔ ወደ 5 አመት ምንም ባልሰራሁበት አሁን እንግዲህ ይሄ እስር ቤት ተከፍቶ ለህዝብ ይፋ የሆነ ነውና አሁን ይሄን ሲያዩ ምን ይሰማውታል አረ በጣም ደስታ በቃ ዲሞክራት ማለት እኮ ይሄ ነው እድሜ ለወንድሞቻችን ነፃ ወጣ መተኮስ ብቻ ነው እንዴ በቃላት ተኩስ እኮ ነው ነፃ እንድንወጣ አረጉ እና ከፈጣሪ ጭምር እነሱ ናቸው እንግዲህ ውድ አድማጮቻችን እና ተመልካቾቻችን አሁን ከሳይቤሪያን ጎብኝተን እየወጣን ነው ሳይቤሪያ ማለት በቅዝቃዜው የሚታወቅ ነው እንግዲህ ሌሎችን አሁን ደግሞ ሸራተን ወደምባለው አካባቢ ነው የምናልፈው እንደ ታሳሪዎቹ እንደነገሩን ይሄ ከፍተኛ የሲኦል ስራ የምታይበት በብርድ የሚታወቅ በጣም ቀዝቃዛ የሆነና ሽንት ቤቱ በደንብ ያልተጠበቀ ለተለያዩ በሽታዎች የሚያጋልጥ ነው ተብሏል እንግዲህ አሁን ወደ ሸራተን ደግሞ እንሄዳለን ይሄ ሳይቤሪያ በተለምዶ ሳይቤሪያ ተብሎ የሚጠራው ክፍል ነው ይሄ ማንኛውም ሰው ተጠርጣሪ ወይንም ደግሞ ወንጀል ሰርታል ተብሎ የሚመጣ ሰው በሙሉ መጀመሪያ የሚገባበትና የሚመረመርበት ነው እዚህ ጋር ይገባል እነዚህ የመመርመሪያ ክፍሎች ናቸው ብዙ ጊዜ ምርመራ የሚካሄደው በሌሊት ነው ከ3 ሰዓት ከ4 ሰዓት በኋላ ነው ለማስደንገጥም ነው ለማስፈራራትም ነው ሽብር ለመልቀቅ ያላሰበውን ያልተናገረውን ያላደረገውን ሁሉ እንዲናገር ለማስፈራራት እንዲመች ተደርጎ ነው ስለዚህ ሌሊት ይጠራና እዛ ጋር ይመረመራል ተደብድቦ በእግሩ የሄደ ሰው በሸክም ነው ተመልሶ የሚመጣው ብዙ ሰው ጤነኛ ጆሮ ይዞ የወጣ ሰው በጣም ጥቂት ሰው ነው ወይ አይኑን ወይ ጆሮውን ወይ እጁን ወይ እግሩን ወይ ወገቡን ወይ ጀርባውን አንድ እክል ሳይገጥመው ችግር ሳይደርስበት ከዚህ የሚወጣ ሰው በጣም ጥቂት ሰው ነው ስለዚህ ሌሊት እዛ ይመረመርና ምርመራውን ከጨረሰ በኋላ 1 ወርም ይሁን 2 ወርም ይሁን 3 ወርም ይሁን ከጨረሰ በኋላ ይሄ ሳይቤሪያ የሚለውን ክፍል ይለቅና የሚባለውን ግቢ ይለቅና አሁን ወደ ምን ሄድበት ሸራተን ወደሚባለው እንሄዳለን ማለት ነው ይሄ ማለት እንግዲህ ነፃ እንደወጣ ሸራተን ሆቴሉን ታውቃላችሁ አይደለም እዛ ገባን ማለት ነው በቃ እንደዛ ነው ሰው ከዚህ እቺን በር ሲያልፍ በቃ እንደተገላገለ ሞትን እንዳመለጠ አርጎ ነው የሚቆጥረው ምክንያቱም ብዙ ሰው በህይወት ላይ ይገኝ ይችላል ብዙ አደጋ ነው የሚደርስበት እቺን ያለፈ ሰው እንደተፈታ ነው የሚቆጥረው ወንጀል እንኳን ባይሰራ ማለት ነው ስለዚህ አሁን ወደ ሸራተን ነው የምናመራው ፊታችን የምታዩት ክፍል እያንዳንዱ ተጠርጣሪ ሊጨርስ ሲል አሻራ የሚሰጥበት ቦታ ነው እዚህ ውስጥ ያለው ማለት ነው ከዛ በኋላ አሻራውን ይሰጥና አሁን ሸራተን ብለን ወደምንጠራው ያው ክፍሎቹ ከዚህ የተሻሉ ሆነው ሳይሆን ነገር ግን ግርፋቱ ድብደባው መሰቀሉ ሌሎች ነገሮች በብልት ላይ ምናምን ማሰሩ ምናምን እነዚህ ነገሮች ሁሉ እዚሁ ተገላግለው ይሄዳል ማለት ነው ዋጋውን ያገኘ ሰው እዚሁ አግኝቶ ወደዚህ ነው የሚመጣው ነፃ የመውጣት ያህል ነው ብያቸዋለሁ ምግብ የማረሚያ ቤቱ ወይም የእስር ቤቱ ራሽን እዚህ ነው የሚሰጠው እዚህ ጋር ከዚህ ነው ያንዳንዱ ሰው መጥቶ ሻዩንም ምግቡንም ከዚህ ነው ወስዶ የሚሄደው ነገር ግን ከቤተሰብ የሚመጣው በዛ በላይ በኩል ነው ከዛ ከላይ ይመጣና በዚህ ዞሮ እንደዚህ ይዞ ነው የሚገባው ማለት ነው አይገናኝም ምግብ ማግኘትም አይቻልም ከቤተሰብ ማለት ነው
አንደኛ ነፃነት ነው የሚባለው ሸራተን ነው ተብሎ የሚጠራው ከቤተሰብ ጋራ ለመገናኘት እድል ስላለ ነው። እዛ ሳይቤሪያ ውስጥ ያለ ሰው ከቤተሰብ ጋራ በፍጹም መገናኘት አይችልም። ምግብ ሊመጣለት ይችላል፣ ስሙ ይጻፍና ከለ የሚባል ሰው ምግብ ልኮልሃል ይባላል። እና ያው እዛ አካባቢ ያለ ሰው ምግብ መመገብም አይችልም። ምክንያቱም አንደኛ ነገር መጸዳዳቱም ከባድ ነው፣ ሁለተኛ ነገር ዱላው አለ፣ ድብደባው አለ። ከስንት ደቂቃ በኋላ መጥቶ እንደሚወሰድ አያውቅም፣ ምን አደጋ እንደሚደርስበት አያውቅም። ስለዚህ እያንዳንዱ ሰው በፍርሃትና በጭንቀት ውስጥ የሚኖር ስለሆነ ምግብም አይመገብም። እዛ ያለ ሰው ምግብ መመገብ የሚጀምረው እዚህ አካባቢ ነው። አንደኛ ከቤተሰብ ጋር መገናኘት ይቻላል፣ ሁለተኛ ነገር ደግሞ እነሱም እዚህ ጋር ምግብ ያቀርባሉ ማለት ነው። በእንትን የተሸፈነ ነውና ስለዚህ ጨለማ ነው፣ ሙሉ በሙሉ ጨለማ ነው እንዳያችሁት። ስለዚህ ይሄኛው አሁን ንፋስ አለ፣ አየር አለ፣ ወይንም ደግሞ ፀሐይ መሞቅም ይቻላል ማለት ነው። ስለዚህ እያንዳንዱ ሰው ወጥቶ እዚህ ያው ብዙ ሰው ስላለ ይሄ ክራውድድ ስለሚሆን ነው እንጂ እዚህ ጋር መመላለስ ይቻላል። ቀኑ ሙሉ ዝግ አይደለም፣ ይሄ አይዘጋም። እነዛ ክፍሎች ሙሉ በሙሉ ዝግ ናቸው ቀኑን በሙሉ ታች ያሉት ማለት ነው። እነዚህ ግን ክፍት ናቸው። ስለዚህ አንጻራዊ ነፃነት ያለበት ቦታ መሆኑ ነው እንግዲህ ሸራተን ያሰኘው እንጂ ከዛኛው ክፍል ምንም የተለየ አይደለም። ክፍሎቹ ጥበታቸውና ስፋታቸው ከዛኛው በጣም ምንም የተለየ ነገር የለውም። መስኮቶቹ ትንሽ ሰፋ ይላሉ። እዚህ አካባቢ እዚህ ጋር ከደረሰ ምርመራ የለም። እዚህ የደረሰ ሰው ምርመራ አይደረግበትም። ድንገት ከሌላ ቦታ ጥቆማ መጥቶብሃል ከተባለ ወይንም ደግሞ የሆነ ሌላ ጥርጣሬ ነገር ካደረባቸው እንደገና ከዚህ ወሰድና ይመለሳል። ከዚህ ወደ ታች መመለስ ማለት እጅግ በጣም የሚያስፈራ ነው፣ በጣም ከባድ ነው። ወደ ሞት የመሄድ ያህል ነው። ከዚህ የሚወሰድ ሰው አንደኛ እንደሚደበደብ እንደሚገረፍ አውቆ ነው የሚሄደው። ከዚህ የሚሄድ ሰው ላይመለስም ይችላል። ስለዚህ ሳይበትን የሚባለው ሸራተን የሚባለው በዚህ ምክንያት ነው ለማለት ነው። ቴሌቪዥን አስገብተዋል እዚህ አካባቢ። እኛ የነበርን ጊዜ ቴሌቪዥን እዛች ማዶ ጥግ ላይ ነበረች፣ ቴሌቪዥን ነበረች። እዛኛው ቴሌቪዥን የሚባል ነገር የለም። ሬዲዮም የለም፣ ቴሌቪዥንም የለም ምንም። እና ቴሌቪዥን እዛ አካባቢ አለ። እዚህ ጋር ሆኖ መከታተል ይቻላል ማለት ነው። የኢትዮጵያ ቴሌቪዥን ብቻ ነው የሚፈቀደው። ሌሎቹ ምንም አይነት ቻናሎች አይፈቀዱም። ምንም አይነት ሌላ ሚዲያ ማየትም አይቻልም። እስኪ አሁን ጀዋር ጄሎ ጋርደንን ጎብኝቶ ነበርና ልዩነቱ ምንድነው? እንግዲህ የጄሎ ጋርደን ነው እዚህ ጅጅጋ ያለው እንዳለ እንደመጡ ነው የተረከቡትና ምንም ነገር አልተረካም። እቃ የተበላበት ሰው የታሰሩበት ገመዶች በሙሉ እዛ ነው ያሉትና እዛ ስትሄድ የነበረውን ስቃይ ፊልም ማድረግ ትችላለህ። ልክ እንደበቀለ እዛ የነበሩ ሰዎች ናቸው ሲያሳዩ የነበሩት። እውነተኛ እዛ የነበረውን ሁኔታ ለመገንዘብና እንዳን ደግሞ ይሄም ትውልድ የተሻለ ግንዛቤ እንዲያደርግ የሚያሳይ ነው። ይሄኛው ግን ስዕሎች ተሰቅለው ጽሁፎቹ ተሰርዘው አየር ገብቶለት ምናምን መሆኑ እዚህ የተፈጸመውን ወንጀል ለማድረስበት ነው። በነገራችን ላይ ጄሎ ጋርደን 10 አመት ምናምን ብቻ ነው በዛ አይነት ስራ ላይ ያዋለው። ይሄኛው ግን ከደርግ ጊዜ ጀምሮ በዚህኛው መንግስት የቀጠለ ስለነበረ ብዙ ሰዎች ለምሳሌ ስማቸውን እዚህ ጽፈው የጠፉ ሰዎች ሊኖሩ ይችላሉ። ቤተሰብ እስካሁን የት እንዳሉ ማያቃቸው እነኛን ራሱ ለማወቅና ቤተሰብ ህርሙን አውጥቶ ለመኖር ይረዳው ነበር። ያንን ማጥፋታቸው ወንጀላቸውን ለመደበቅ ያደረጉ በመሆኑ በጣም ከተፈጸመ ወንጀል የበለጠ እኔን የሚያሳዝነኝ ያ ወንጀል የነኛ ያ ስቃይ የተጻፈበት ግድግዳ መሰረዙ ትልቅ አደገኛ ወንጀል በጣም አሳዛኝ ሆኖ ያገኘሁት። እዚህ ላይ ምናልባት አንድ ነገር መጥቀስ ቢያስፈልገኝ እዚህ ክፍል በነበርኩበት ጊዜ አንድ ጊዜ አምባሳደር ጥሩነህ ዜና መተው አነጋግረውን ነበር። በጣም አሳዛኝ ነገር እዚህ መተው ያሉትን ነገሮች ሁሉ ነገር ናቸው። እኔ ልብሴን ሁሉ አውልቄ ምን ያህል ትዋን እንደበላኝና ሰውነቴ ምን አካሌ ምን እንደሚመስል አሳይቻቸው በጣም አዝነው ነው የሄዱት። ምክንያቱም ሙሉ በሙሉ ይሄ በትዋን የተወረረና በምንም መንገድ ሊሞት የማይችል ትዋን የነበረበት ስፍራ ነው። ስለዚህ ያ ሁኔታ በነበረበት መተው ካዩ በኋላ ማታ በዚሁ ቴሌቪዥን ሳዳምጣቸው ሲሰማ ነከሌና አነጋግር ያለው በመልካም ሁኔታ የተያዙ መሆናቸውን አረጋግጫለሁ ብለው ነው የሄዱት። እና አምባሳደር ጥሩነህ ዜና ያን ጊዜ
ያው እንግዲህ እንዳልነው ነው ይሄ ቴሌቪዥኑ ነው በአቶ ስዬ አብርሃም ምክንያት የመጣ ቴሌቪዥን ነው ያን ጊዜ የነበረ ከዛ በፊትም ከዛ በኋላም የሰራ አይመስለኝም እኛ በወቅቱ ግን በተለይ ወጣቶች እዚህ የመጡ ስፖርት እና አንዳንድ ዘፈን ምናምን ይመለከቱ ነበርና ሌሎቹም ካርታ ይጫወታሉ መጻፍ የሚያነብም ሊያነብ ይችላል እና አሁን ዋና የምናየው ሽንት ቤቱን ነው ይሄ ገላ መታጠቢያ ስፍራ ነው ይሄ መጋረጃ ወደ ታች ይመለስና እዚሁ ገላ መታጠብ ነው ሁለት ሰው ሶስት ሰው ምንም መደባበቅም የለም ፕራይቬሲም የለም ምንም ነገር የለም እዚህ ነው የሚታጠቡት አንዱ እዚህ ጋር ይጸዳዳል ሌላኛው ደግሞ እዚህ ጋር ገላውን ይታጠባል እዚህ ደግሞ ልብሱን ያጥባል የሚጠጣውን ውሃም ከዚሁ ይቀዳል ይሄ ነው እንግዲህ ህይወት የነበረው ይሄን ይመስል ነበር እዚህ ሽንት ቤቶቹ ምን እንደሚመስሉ ወደዛ በደንብ ማየት ትችላላችሁ ሽንት ቤቱ በዛን ሰዓት እንግዲህ በመቶዎች የሚቆጠሩ ሰዎች የሚጠቀሙበት ሽንት ቤት ስለሆነ እጅግ በጣም የቆሸሸ ሽንት ቤት እንደሆነ እንግዲህ 25 26 ሰው በታች አይሆንም በጣም ብዙ ሰው ነው ያለው እዚህ ጋር ባለሀብት የሚባል ነገር የለም የተማረ ያልተማረ የለም ትንሽ ትልቅ የለም ወጣት ሽማግሌ የለም ሁሉም ሰው እኩል ነው ልብሱን እዚህ ጋር አብልቆ እቺን ከለላ አድርጎ መታጠብ ብቻ ነው ማለት ነው ይሄ እንደምናየው ልብስ ማጠቢያው እዚህ ነው የዕቃ ማጠቢያ እዚህ ነው ውሃ መጠጫም ከዚህ ነው የሚቀዳው ይሄው ሽንት ቤቱም ሰውም የሚቀመጠው እዚህ ነው ሁሉ ነገር እዚህ ነው የሚፈጸመው ያውም እጅግ በጣም ሰው በሚበዛበት ሰዓት ወረፋው እዛ ድረስ ቆሞ ተሰልፎ ተነስ እየተባለ እዚህ ላይ እንግዲህ ተቅማጥ የያዘው ሰው የታመመ ሰው በሽተኛ ሰው ምን ሊሆን እንደሚችል ማሰብ በጣም ቀላል ነገር ነው ሸራተን ስሙ እንጂ ሽንት ቤቱ ቆሻሻ ነው እንደገና መታጠቢያው እዚህ ሁሉም ነገር እዚህ ነው ግን ከስሙ ጋር እንዳልኩ ነው ሸራተን ያው ከሌላው የተሻለ ንጽህናና ምቾት ያለው ሆኖ ሳይሆን እዛ ከነበረበት ስቃይ መከራ ድብደባ እንግልት መሰቀል ቶርቸር ከነዛ ሁሉ አምልጦ ወደ ነጻነት የሚመጣበት አድርጎ ራሱን ስለሚቆጥር በቃ ወደ ሸራተን ገባው ወደ ነጻነት መጣው ብሎ ያስብ ነበር ሰውና ከዛ ጋራ ሲስተያይ ነው እንጂ ብርሃንም ይታያል ካንዱ ክፍል ወደ ሌላው መዛወር ይቻላል በዛ ምክንያት ነው አለበለዚያ እንደውም የባሰ ነው እንደምታየው ነው እንግዲህ ሽንት ቤቱም መታጠቢያውም ሁሉ ነገር አንድ ቦታ ነው የሚሆነው እጅግ በጣም አሰቃቂ ነገር ነው የማይቻል ነገር የለም ብዙ ወንድሞቻችን ዛሬ ላለው ነጻነት ያበቁን ይሄን ሁሉ ዋጋ በመክፈል ነው ስምህን በመጀመሪያ ብትገልጽልን እሺ ስሜ ደረጀ መርጋር ደበሎ ይባላሉ እስኪ ለስንት ጊዜ ነው እዚህ የታሰርከው የነበረው ትዝታ ምን ይመስላል እዚህ በ2008 ዓመተ ምህረት እዳር ወር ጀምሬ ከ3 ቀን ጀምሬ እስከ መጋቢት 14 ነው እዚህ የቆየሁት ኦልሞስት 7 ወር ማለት ነው እዚህ የቆየሁት እና ሳይቤሪያና ሻራቴን የሚባል ቦታ ላይ ነው የቆየሁት እና ቦታው እንደሚታወቅ በጣም አስጨናቂ ብዙ ሰዎች የሚሞቱበት በጣም ብዙ ሰዎች አካላቸው የሚጎልበትና በሳይኮሎጂም በተለያዩ ነገሮችም በስነ ልቦናም የሚጎዱበት ቦታ ነበር እና ያው በዚህ ነው ትውስታይ ባጭሩ ማለት ነው ይሄን በማየት ዛሬ ምን ይሰማል ይሄን በማየት ያው ኖርማሊ ይሄ እዚህ ቤት የነበረው ስቃይ በዚህ ቤት ያለፈው ሰው ብቻ ነው እነበከለ እነደጀኔ ሌሎቹ እዚህ የነበሩት ሊነግሩ ይችላሉ እንደው በዛ ጊዜም በጽሁፍም በተለያየ መልኩ መልእክት ባገኝም እዚህ የነበረው ስቃይ ይገባኛል ልረዳዋለሁ ካልኩ ውሸት ነው ይሄንን ሊያስረዷችሁ ራሱ አይችሉም እነበከለ ራሱ ሊያስረዷችሁ አይችሉም ምክንያቱም የነበረው ስቃይ የነበረው በወንድሞቻችን ላይ የነበረው ስቃይ ቀላል አይደለም ልድገመው እዚህ የነበረው ሰው ገሎ ወይ ደግሞ ከሰው ተጣልቶ ወይ ዘርፎ የታሰረው አይደለም
95% እስከ 100% የሚሆነው በሙሉ የፖለቲካ እስረኛ ነበር ለነጻነት የታከለ ለእኩልነት የታከለ ለፍትህ የታገለ ታጋይ ነው እዚህ የነበረው ትግልን ለማኮላሸት የህዝብን ተስፋ ለማኮላሸት ኢፍትሃዊነትን አምባገነናዊ ስርዓትን ለማስቀጠል በነጻነትና በባርነት መካከል ሲደረግ የነበረ ፍጭት ነበር ጫቋኞች ባርነትን ማስቀጠል የሚፈልጉ ሰዎች ነጻነት የሚፈልጉትን ሲያሰቃዩ ሲቀጠቅጡበት የነበረበት እስር ቤት ነውና የነበረው ስቃይ መግለጽ በጣም ከባድ ነው በጣም የሚገርመኝ ግን ከዚህ ውስጥ ራሱ ወረቀት እናገኝ ነበር ከዚህ ውስጥ ራሱ ኢንፎርሜሽን እናገኝ ነበር እዚህ የነበረው ኢንፎርሜሽን ውጪ ሆነን ኤክስፖዝ በማድረጋችን መጨረሻ ላይ ይሄ እንዲዘጋ ማድረግ ተችሏል ግን ስቃዩን በምንም መልኩ እኔ ልገምተው አልችልም እስኪ ሰሞኑን ጄል ኦጋዴን እሱ ምድራዊ ሲኦል ተብሎ በሂውማን ራይትስ ዎች እና በሌሎች ሰብአዊ ድርጅቶች የተወገዘን አሁን በቅርቡ ጎብኝቴ ነበር ዛሬ ደግሞ መሃል ፍንፍኔ ላይ የሚገኘውን ትልቁን የስቃይ ማሰቃያ እስር ቤት ጎብኝታል ምንድነው እነኚህን እስር ቤቶች ተዘዋወርክ የምትጎበኝበት ምክንያት ጄል ኦጋዴን እንግዲህ ከ10 እስከ 15 አመት ብቻ ነው በስራ ላይ የቆየው ሞስትሊ አብዲሌ የጸጥታ ዘርፍ ኃላፊ ሆኖ ከመጣና ፕሬዝዳንት ከሆነ በኋላ ነው ይሄ ግን ከኃይለ ሥላሴ ጊዜ ጀምሮ በተለይ ደግሞ በደርግ ጊዜ በስፋት የመጣው ላለፉት 40 አመታት የሰው ልጆች የኢትዮጵያኖች መሰቃያ የነበረ እስር ቤት ነው ይሄ ጄል ኦጋዴን ውስጥ ብዙ ስቃይ ተፈጽሟል ግን አሁን ለውጡ ከመጣ በኋላ የሶማሌ ክልል ብዙ ነገር አስተካክለዋል ያን እስር ቤት ሳይነኩት እንዳለ የተቀመጠውና በህዝቡ ላይ የነበረው ስቃይ በታሳሪዎች ላይ የነበረው ስቃይ በማየት ለታሪክ አስቀምጠውታል ምንም አልተነካም ውሃ የጠጣበት ኮዳ ራሱ አልተነካም ይሄንን ግን ሊወጡ ሲሉ እንደምታየው ቀለም ቀብተውት ሰዎች እየተሰቃዩ በጨለማ አይናቸው ሳይ በራሳቸው ደም የጻፉትን ጽሁፍ በቀለም ቀብተውት ያ በ27 አመት ለ40 አመት በሰዎች ላይ የደረሰውን ስቃይ ያን ታሪክ የአፈና ታሪክ የጽናት ታሪክ የነጻነት ትግል ታሪክ ለመሸፈን የተደረገ ሁኔታ ነውና በጣም ነው የተናደርኩት እኔ እዚህኛው ላይ ኦጋዴን ላይ ያየሁት የተሻለ ነው ዶክመንት ማድረግ ያስፈልጋል መጻፍ ያስፈልጋል ያለፈውን የማያስታውስ ትውልድ ያለፈውን አስታውሶ ከሱ የማይማር ትውልድ መልሶ ሊደግመው ነው የሚችለውና እኔ በነገራችን ላይ ማከራዊ ይሄ ብቻ ይባል እንጂ እዚህ የሚመጡ ሰዎች በቀጥታ እዚህ የሚመጡ በጣም ጥቂት ናቸው አብዛኞቹ ቅድም ድርብሳ ሲናገር ነበር ድርብሳን አውቀዋለሁ አብሮን ሲታገል የነበረ ሰው ነው ጦር ኃይሎች ነበር ሲይዟቸው የነበሩት ኦልድ ኤርፖርት አለ ስም እንግዲህ ሆቴል ስለሆኑ ስም አልጠራም እንጂ እዚህ ከተማ ውስጥ ያሉ ሆቴሎች ውስጥ ከስር የማሰቃያ ቤቶች ነበሩ ማለት ነው እዛ ሰዎች ለሁለት ወር ለሶስት ወር ጨፍጭፏቸው አይናቸውን አሳውረው እግራቸውን ሰባብረው ነበር እዚህ የሚያመጧቸው እነዛም መከፈት መቻል አለባቸው እነዛ ብቻ አይደለም ሰውም ይሰቃዩበት ዛሬም እርግጠኛ ነው ወንበሩ ሰንሰለቱ ሰውን ሲቀጠቅጡበት የነበረው ያለባቸው ሩሞች አሁንም አልከፈቱም ማለት ነው ምክንያቱም ዛሬ ያኔ ሰው ሲቀጠቅጡ የነበሩ ሰዎች አሁንም መንግስት ውስጥ አሉ ስም መጥራት ይችላል ታውቃለህ አቃቸዋለሁ ቢኮዝ ዶክመንት ሳረግ ነበር ምን ሲያረጉ እንደነበረ ከዚህ የሚወጡ ልጆች ሲነግሩኝ ስለነበረ አቃቸዋለሁ እነኛ ሰዎች ዛሬም እዛው ስላሉ ግማሾቹ ደግሞ ሁኔታ ተመቻችቶላቸው ወደ አሜሪካ ይሸሹ እንደ ተክላይ ያሉ እነረታ ያሉ ይሄን እዚህ ሲቃስ ያደርጉ የነበሩ ሰዎች ይወጡ ሌሎቹ ደግሞ እዚህ ጋር ሌላ ቦታ በጡረታ በሌላ መልኩ ገለል ብለው የተቀመጡ ማአት ሰዎች አሉ እና ፍትህ እንዲመጣ ከተፈለገ እዚህ ሀገር ውስጥ የተደረገው በደል የተደረገው በነጻነት ታጋዮች ላይ የደረሰው ነገር ግልጽ መሆን አለበት እኔ ለፍትህ ሚኒስቴር ለአቃቢ ጉም ጠይቀው አትሊስት ይሄ ክፍት ከሆነ ሰዎች የተሰቃዩበት ሩም መከፈት መቻል አለበት ሰፊሸንት አይደለም ይሄ ቀለም የተቀባበትማ ቴክኖሎጂ ከተገኘ ሪቨርስ ብናደርገውና አሁን እኮ በነገራችን ላይ ግምቱ ምንድነው እስከ 25% የሚሆኑ በዚህ ውስጥ ያለፉ ታጋዮች ሞተዋል የት እንደደረሱ አናውቅም ጠፉ ምንላቸው እነ ገመዳ ሌሎቹ እነ ዮሴፍ ባቲ ከኢህአፓ ጋር ከሜሶን ጋር በ93 ለስብሰባ የተያዙ ሰዎች እዚህ ገብተው ነው የጠፉት ስማቸውን ልናገኝ እንችል ነበር አትሊስት አጽማቸውን ማግኘት ያልቻለ በሰብ ስማቸውን እዚህ ላይ በማግኘት ትንሽ እንኳን እረፍት ሊያገኝ ይችል ነበር ያንን ማጥፋታቸው በጣም ነው ያሳዝነኝ እንደዚህ አይነት ጭካኔ የተሞላበት ድርጊት በቀጣዩ ትውልድ ላይ እንዳይደገም ምን መደረግ አለበት አሁን ምን ነው መናገር መቻል አለብን ምክንያቱም ለመሸፋፈን እየተሞከረ ነው ያለው የኢህአዴግ መንግስት ነው ወንጀል የፈጸመው አሁንም ሽግሩን ያካሄደ ያለው የኢህአዴግ መንግስት ነው ስለ ወንጀል እዚህ ሀገር ስለተፈጸመው ወንጀል በተናገረን ቁጥር የነሱን ጊልት የነሱን ኩነኔ ስለሚያስታውሳቸው ያን ለመቅበር እየሞከሩ እንደሆነ ነው የማየው በነገራችን ላይ በአዲስ ተጀምሯል አሁን በተለያዩ ክልሎች ውስጥ ታፔላ የተቀጠለ ሰው መታሰር ጀምሯል ትንሽ አቆዩ ይሄን እንዳይከፍቱ ነው ፈራው አም ሲሪየስ ትንሽ አቆዩ እንዳይከፍቱት ነው ምክንያቱም ታፔላ የለጠፉ ያለ ፍርድ ቤት ትዕዛዝ ያለ ዝም ብሎ ደህንነቶች የሄደው ሰዎችን እያፈሱ ጀምረውታል አሁን ወለጋ ላይ ጉጂ ላይ እየተደረገ ያለው ነገር
ዴጃቡ ነው አንዳንዴ እንዴ የሆነ ኦልድ ፊልም መልሼ የማይሆነው ይመስለኝ ስለዚህ ተመልሶ እንደማይመጣ እርግጠኛ አይደለም ኢንፋክት ተመልሶ እንደሚመጣ እርግጠኛ ወደ መሆን እየወርኩ ነው ያለሁት ስለዚህ የሚመጣው ትውልድ ማወቅ ያለበት አንደኛ ስልጣን ላይ ያሉ ሰዎች ስልጣን ዘላለማዊ አይደለም ይመጣል ያልፋል ሰውን በመቀጥቀጥ ሰውን በመግደል ሰውን በማኮላሸት ሴቶችን እዚህ ውስጥ በመድፈር በማሰቃየት ስልጣንን 27 ዓመት ማቆየት ከተቻለ ነው እንጂ 700 ዓመት አልተቻለም ፒሪየድ አሁን ያለው ትውልድም አሁን ያሉት አመራርም መሆን ያለባቸው ገባቢ 3-4 ዓመት ነው ስልጣን ላይ የሚቆዩት ዘላለም ለማይቆዩበት ስልጣን ሰው ማሰቃየት ለምን ያስፈልጋል ማሸነፍ ከፈለጉ በሐሳብ በልተው በአደረጃጀት በልተው በስትራቴጂ በልተው ስልጣናቸውን ያራዝሙ ሰውን በመግረፍ ሰውን በማሰር በጅምላ በማጎር ሐሳብን በማፈን ጨለማ ውስጥ የሰዎችን አይምሮ ለማኮላሸት ለማደብዘዝ የሚያደርጉት ነገር እየተመለሰ እየመጣ ነው ይሄ ተመልሶ እንዳይመጣ እዚሁ ሲሰቃዩ የነበሩትም በአዲስ መልኩ ሰውን ማስተማር መቻል አለባቸው ማስታወስ መቻል አለበት ዶክመንትድ መሆን መቻል አለበት ሚዲያዎቻችን ዝም ብሎ ከጨፋሪው ጋር መጨፈር ሳይሆን ዛሬ የተገኘው ነፃነት በራራችን ላይ ይሄ ቦታ እንዲከፈት በሺዎች እኮ ነው የገበርነው ይሄ ቦታ የተከፈተው እነዚህ ውስጥ የነበሩት ታጋዮች ባላቸው ጽናት ቁርጠኝነት ውጪ ያለው ወጣት ውጪ ያለው ህዝባችን ባደረገው ከፍተኛ መስዋዕትነት ነው ይሄንን ነፃነት እንዳንነጠቅ ይሄንን ነፃነት እንዳናጨልም ከፍተኛ ጥንቃቄ ከፍተኛ ትጋት ከፍተኛ ጽናትና አንድነት ያስፈልጋል መልካም ጀዋር መሐመድ እንግዲህ ብዙ ደክማልና በዚሁ ልልቀቀ በጣም አመሰግናለሁ እንግዲህ ክቡራና ክቡራት ተመልካቾቻችንና አድማጮቻችን እዚህ ማዕከላዊ ያደረ